እንግዲህ ይሄ የምታዩት በሳውዲ አረቢያ ማረፊያ ውስጥ የተቀመጠን የአበሻ ንጹህ ሴቶች፣ ህጻናቶች፣ ነፍሰ ጡሮች እንዲሁም ወጣቶች ናቸው። ብዙ ነገር አይተባለውን ሰምተው በቃ እሺ ሀገራችን ንግባ ብለው እዚህ ከገባን 3 ቀን ሆኖናል። በጣም ብርድ ነው። ቤት ውስጥ ሞልቶ ደጅ ሆነን ያለነው። ማንም ሰው ከበፊታችንም ሆነ እጁን የሰጠ በየሁሉም ማረፊያ ቤት ተሰብስቦ ነው ያለው። ማንም ሰው የተሳፈረ ሰው የለም። እኛ ይሄንን ቪዲዮ ያያችሁ ወገኖች በሙሉ ለሚመለከተው ክፍል አሳዩልን። ካልሆነ እኛ ተመልሰን ወደ ስራችን እንመለስ ብለን እያልነው የምናደርገው ግራ ገብቶናል። ግን ተሳፈሩ ተብሎ መሬት ሲስሙ ብሌን ላይ ሲገቡ ሀገር ሲገቡ የተለቀቀው ፎቶ ሁላ የውሸት እንደሆነ የገባ የተሳፈረ አንድም ሰው እንደሌለ እንድታቁልን እንፈልጋለን። ያለነው በጣም ብርድ ላይ ነው። ብዙ ህፃናት፣ ነፍሰ ጡር፣ እርጉዞች፣ ወጣት ወንዶችም ሁሉም እንዳሉ ይሄንን ወቁልን። መጀመሪያም ቢሆን በስርዓት ሰርተን ገብተን ህጉን አክብረን ኖርን እንጂ ምንም ያደረግነው ነገር የለንም። በዚህ አስከትዬ በየፌስቡኩ ላይ ከሳውዲ አረቢያ ዜጎቻችን ወደ ኢትዮጵያ ገባችሁ ብላችሁ መግለጫ እየሰጣችሁ የምትለጥፉ ሰዎች የውሸት እንደሆነ ማንም ሰው የተሳፈረ ሰው እንደሌለ ያ ቪዲዮ ከእስራኤል የገቡ ወገኖች እንደሆነ እባካችሁን አትለጥፉ፣ አትዋሹ፣ እንደመጣላችሁ አትንገሩ። የኛን ስቃይ ያየ ሰው እንደሌለ ይሄን ነገር እወቁልን። እናንተ